ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ብቅ ብያለሁ። ኢትዮጵያ ውስጥ ቲክቶክ ይከፍላል ወይ? አዎ ይከፍላል። ነገር ግን ኢትዮጵያ ውስጥ የሚከፍለው አከፋፈል በምንድነው? ማስታወቂያ በመስራት ነው። ከዛ ባለፈ ነው የሚከፍለው ቲክቶክ። ከዛ ባለፈ መልኩ ቲክቶክ ራሱ የሚከፍላችሁ መንገድ አለ። ቢገርማችሁ ኢትዮጵያ ውስጥ ብዙ ግብብዴ አካውንት፣ ትልልቅ አካውንት የያዙ ልጆች ደግሞ መስራት ብቻውን ያስከፍላሉ? አያስከፍልም። ከፋይ የሆነ አካውንት እንዴት ነው መክፈት ምንችለው ወደሚለው ስንገባ ሶስቷን ነጥብ ትነካላችሁ። ሴቲንግ ኤንድ ፕራይቬሲ ውስጥ ትገባላችሁ። ከዛ በመቀጠል ሎጋውት አይደለም የምትሉት፣ ድንገት ሊያስቸግራችሁ ስለሚችል ሎጋውት ሳይሆን ስዊች አካውንት ነው የሚለው። ስዊች አካውንት ላይ ስትደርሱ የራሳችሁን ፕሮፋይል ደግሞ ያመጣል። መጀመሪያ የከፈታችሁት አካውንት ካለ ነው። ከሌለ አድ አካውንት የሚልም ነገር ችግር የለውም። ቀጥታ የሚያስገባችሁን ቦታ አሳያችኋለሁ። ነገር ግን አሁን አካውንት ያላችሁ ከዚህ በፊት ዝም ብሎ አካውንት የከፈታችሁ ያላችሁ ልጆች ነው ምነግራችሁ። አዲስ አካውንት አድ ትላላችሁ፣ አድ አካውንት ትላላችሁ። እንደገናም አሁንም አድ አናዘር አካውንት ይላል። ከዛ በኋላ ምንድነው እዚህ እታች የሚያሳየን ነገር ምንድነው? ያውላችሁ ኢትዮጵያ ሚል አለ። ኢትዮጵያ አያችሁ። ሌላ እዚህ ከላይ ዩዝ ፎን ነምበር ምናምን ሚለውን አይደለም። ፎን ነምበር ምናምን ሚለውን ሳይሆን ኮንቲኒው ዊዝ ፌስቡክ፣ ኮንቲኒው ዊዝ ጉግል ኦር ሰሌክት አካውንት ቱ ሎጊን ሚለውን ሳይሆን ከታች እቺ በቀጭን የተጻፈችውን ነው የምታዩት። በምንድን ነው የተጻፈው? ኢትዮጵያ የምትለውን ታያላችሁ። እቺን ነገር ለማስወገድ ነው አሁን መስራት ያለባችሁ። ኢትዮጵያ የምትለውን ስትነኩ እዚህ ውስጥ ያስገባችኋል። አያችሁ። አሁን ያለው ልክ አካውንት ስትከፍቱ፣ በነገራችን ውስጥ አዲስ ከፋቾች ልክ ቀጥታ ቲክቶኩን ስትነኩ እዚህ ጋር ነው የሚያመጣው። እዚህ ጋር ሲያመጣችሁ ቶሎ ብላችሁ የምትነኩት እቺ ኢትዮጵያ የምትለውን ትነካላችሁ። ኢትዮጵያ የምትለውን ከነካችሁ በኋላ ወደ ላይ ስክሮል ታደርጋላችሁ። ወደ ዩኬ ወይም ደግሞ ወደ ዩናይትድ ስቴትስ የሚለውን ዩናይትድ ስቴትስ ወይም ዩኬ ወይም በፈለጋችሁት አካውንት መክፈት ትችላላችሁ። ዩናይትድ ኪንግደም የምትለውን ትመርጣላችሁ። ዩናይትድ ኪንግደም የምትለውን ትመርጡና አያችሁ ምን እንደመጣ እዚህ ጋር ይታያል አይደለ? መቼም እዚህ ጋር ዩናይትድ ኪንግደም የሚል ተቀየረ ማለት ነው። ከዛ ኮንቲኒው ዊዝ ጉግል ትላላችሁ። ይህንን ከቀየራችሁ በኋላ ነው፣ ይህን ስትቀይሩ ነው ትክክለኛ አካውንት መሆን የሚችለው። አሁን እኔ እንደዚህ ለመክፈል አልፈለኩም። ለምሳሌ ያህል ግን መግባት እንችላለን። ጉግል አካውንት ኮንቲኒው ዊዝ ጉግል አካውንት የሚለውን እንነካለን። ይኸውላችሁ እንደምታዩት የተለያዩ አካውንቶችን አምጥቶልኛል። በፈለጋችሁት ትከፍታላችሁ። ነገር ግን መጀመሪያ ላይ ምን ታደርጋላችሁ? አገር ከመቀየራችሁና ሳይን አፕ ከማለታችሁ በፊት ከሲም ካርዳችሁን ማስወጣታችሁን እንዳትረሱ። ምንም አይነት ሲም ካርድ እንዳይኖር። ለምን? ዲቴክት አድርጎ ሊደርስ ይችላል። ሲም ካርዳችሁን ዲቴክት አድርጎ ሊደርስ ይችላል ኢትዮጵያ እንደሆናችሁ። ኖርማሊ ግን እሱን ታወጣለች። ለማንኛውም ለሴፍቲ ነው። ታስወጡና ከዛ በኋላ ሳይን አፕ ትላላችሁ። ገባችሁ? እዚህ ጋር አንዱን ትነካላችሁ። ገባ ማለት ነው። ይፈልግና ያስገባላችኋል ማለት ነው። አያችሁ፣ ሰርች ያደርግና ይገባል። ሳይን አፕ አልልም። አሁን እኔ አልፈለኩም። ስላልፈለኩ ወደ ኋላ እመለሳለሁ። ቲክቶክ እንዲከፈት በሚፈልጋቸው አገር ላይ የተከፈቱ አካውንቶችና እነዚህ ምንድነው ልዩነት ያላቸው ብላችሁ በምትጠይቁኝ ሰዓት ይኸው ላሳያችሁ። ቲክቶክ ስቱዲዮ ውስጥ ትገባላችሁ። ከከፈታችሁ በኋላ በዩኬ ወይም በዩናይትድ ስቴትስ ወይም በተለያዩ ሀገሮች ከከፈታችሁ በኋላ የሚያሳያችሁን ቦርድ ታያላችሁ። ይሄውን ዳሽቦርዱን ታያላችሁ። ስቱዲዮ ውስጥ ገብታችሁ ማለት ነው። እዚህ ጋር ምንድነው? እዚህ ጋር ነው ልዩነቱን ማየት የምትችሉት። እዚህ ጋር ክሬተር ማርኬት ፕሌስ ኮላቦሬት ዊዝ ብራንድ ኤንድ ኦን ፔድ ምናምን ይላል። ክሬተር ሪዋርድ ፕሮግራም አለ። ሌላ ሰብስክሪፕሽን ኢትዮጵያ ውስጥም አለ። ወርክ ዊዝ አርቲስት ምንድን ነው ግን ያለው ሁለቱ ነው። ሰብስክሪፕሽን ላይቭ ኢንሰንቲቭ እዚህ ጋር ላይቭ ኢንሰንቲቭ ምናምን ሚል አለ። እነዚህ ግን እንደነዚህ አይነት 3-4 አማራጭ ይዞ አይመጣላችሁም። ክሬተር ሪዋርድ ፕሮግራም የለውም። ክሬተር ማርኬት ፕሌስ
የለውም። ሰብስክሪፕሽን ሚለው ይኖራል። ሰብስክሪፕሽን ያው ሰብስክራይብ በተደረገው ወርክ ዊዝ አርቲስት ሚለው ሊኖር ይችላል። ግን ይህን ሁሉን አማራጭ በአንድ ያመጣል። ሁለት አማራጭ ነው የሚያመጣው። ሁለት አማራጭ ያመጣል። ይሄ ግን የሚያመጣው እስከ 5 አማራጭ እያመጣልን ነው ማለት ነው። 5-6 አማራጭ ይዞልን መጥቷል ማለት ነው። ሶ ምን እያልኳችሁ ነው? በእነዚህ አማራጮች በጣም ከውጭ ካሉት አሁን ቲክቶክ ሾፕ ሴለር ለምን እንደሚጠቅም ወርክ ዊዝ አርቲስት ኢቭን ላይቭ ኢንሰንቲቭ ፕሮግራም ምን እንደሆነም ውስጥ ገብታችሁ ማየት ትችላላችሁ። በጣም የሚጠቅም እንትን ነውና በዚህ ክሬት አድርጋችሁ እንድትጠቀሙ ስላሳስባችኋለሁ። ይሄ ቀጥታ ነው። ሴቲንግ እና ፕራይቬሲ ውስጥ ትገባላችሁ። ስዊች አካውንት ትላላችሁ፣ አድ አካውንት ትላላችሁ፣ እንደገናም አር ትላላችሁ። ከዛ በኋላ እቺ ኢትዮጵያ ነው የምትለው እዚሽ ጋር የምትኖረው ነገር ኢትዮጵያ ነው የምትለው እሷን ወደ ፈለጋችሁበት ቲክቶክ ሊያስመርጣችሁ በሚፈልግ ሀገር አካውንት እንግሊዘኛ የሚናገሩ ሀገር ቢሆኑ የተሻለ ነውና ወደዛ ብታረጉ እላችኋለሁ። በቃ ተጨማሪ ማሳስባችሁ ነገር ቢኖር ምንድነው ሞኔታይዝ የሚደረግበት አካሄድንና እንዲሁ ደግሞ አይዲ ቬሪፊኬሽን ቬሪፋይ ብሎ ሁለት ነገሮችን ያመጣል። አይዲ ቬሪፊኬሽን እና ፔመንት ሜትድ አለ። ፔመንት ሜትዳችሁንና አይዲ ቬሪፊኬሽናችሁን አይዲ ቬሪፊኬሽናችሁ በኖርማል በናሽናል አይዲ ማለት አሁን ዲጂታል አይዲ ብለን የምናወጣው አይዲ ራሱ ይችላል። ምንድነው ያመጣል በዛው በሞላችሁበት ሀገር ሲያመጣ ኦኬ ብላችሁ ነው የምታልፉት። ከዛ በኋላ ስታልፉ እዛ ያላችሁበትን ሀገር ሲያመጣ ኢትዮጵያ የሚለውን ትመርጣላችሁ። ከዛ በኋላ ፓስፖርት ያመጣል። ፓስፖርት ኖራችሁም አልኖራችሁም ኦኬ ብላችሁ ታልፋላችሁ። ስትሉ አይ ኮንሰንት ብላችሁ ታልፋላችሁ። ከዛ በኋላ ምን ታደርጋላችሁ? የምትመርጡት ምንድነው አይ ኮንሰንት ብላችሁ ስታልፉ አይዲ ስካን ማድረጊያዋ ካሜራ ራሷ ትመጣለች። ከዛ በዛ ካሜራ አይዲያችሁን ስካን ታደርጋላችሁ። አይዲ ስካን ስታደርጉ አይዲ ቬሪፊኬሽን ኢዝ አንደር ሪቪው ምናምን የሚል ነገር ይመጣል። ከዛ በኋላ አይዲ ቬሪፊኬሽናችሁን በ2 ቀን በ3 ቀን ውስጥ ጨርሳለሁ ነው የሚለው። ግን ብዙም አይቆይም። ፈጣን ብሎ በ1 ቀን ውስጥ የመጨረስ ፕሮባቢሊቲ ነው ያለው። የሌላ ሰውን እንትን አድርጌ ስላየሁኝ ነው። እና ሌላ ደግሞ ያ ፔመንት ሜትድ እዛው ወይ በፔፓል ነው ወይ በፒዮኒር ነው። መጀመሪያ ዶላር ማለት ከረንሲያችሁን የሀገራችሁን ከረንሲ ትመርጣላችሁ። ከረንሲ ማለት ምንዛሪው የገንዘብ አይነት እንመርጣለን። ከዛ በኋላ በፒዮኒር እንዲገባልን ወይም ደግሞ በፔፓል እንዲገባልን እናደርጋለን ማለት ነው። ፔፓል ደግሞ እንዴት እንደሚከፈት እንዲሁም ደግሞ ፒዮኒር እንዴት እንደሚከፈት እነሱን ነገሮች ማሳየት ይቻላል። አመሰግናለሁ ስለተከታተላችሁኝ። በይበልጥ ደግሞ ስለ ዩቲዩብ ቻናል አከፋፈትም ለዚህ ስለ ፔፓል አከፋፈትም እንፈልጋለን የምትሉ ልጆች ካላችሁ ቪዲዮ ሰራላችኋለሁ። ቀለል አድርጌ ነው የምሰራው። ቀለል አድርጌ ኖርማል የሆነ ትክክለኛ አካውንት የዩቲዩብም ቻናል እንድትከፍቱ የቴሌግራም ቻናል ከፈለጋችሁ እንድከፍቱ ረዳችኋለሁ። ብቻ ኮመንት ላይ አስቀምጡልኝ። ቀድመ የዚህን ስራ በሉኝና ጻፉልኝ። ከዛ በኋላ የተመቻችሁን በአብላጫ ድምጽ እቀጥል። ኮመንትም ካላችሁ ጻፉልኝ እንዳልኳችሁ። እንዲሁም ደግሞ ሰብስክራይብ ብታደርጉ ለኔ ደስ ይለኛል። ከዚህ በኋላ የሚገራርሙ ቪዲዮችን መልቀቅ ስለማይቀር ያው ልታገኙ ስለሚገባችሁ የኖቲፊኬሽን አይከኗን መንካት እንዳረሱ። አመሰግናለሁ።